ያለፈው ዘመን ይበቃችኋል። በመዳራት ያሳለፋችሁበት ያለፈው ዘመን ይበቃችኋል። በጭፈራ በዘፈን ያሳለፋችሁት ያለፈው ዘመን ይበቃችኋል። አብዝቶ በመጠጣት በስካር ያሳለፋችሁት ያለፈው ዘመን ይበቃችኋል። ጣዖት በማምለክ ያሳለፋችሁት ያለፈው ዘመን ይበቃችኋል። ዝሙት በዝቷል። አደባባይ ላይ ነው። እፍረት ጠፍቷል። ትውልዱ አላፈረም። ሽማግሌ አይሰማ፣ አሮጊት አይሰማም። በየቀኑ ሀገራችን ላይ የሚከፈቱ የሚታነጹ ህንፃዎች ሁሉ የዝሙት ቤቶች ሆነዋል። ከዛም አልፈናል፣ ከእንስሳም አንሰናል። ወንድ ከወንድ የሚጋባበት ሀገር አድርገነዋል። የዚህ ዘመን ጣዖት ውበት ሆኗል። እንዴት ሰው መልኩን ያመልካል? እንዴት ሰው ውበቱን ያመልካል? ውበታችሁን የምታመልኩት ጣዖት የሆነባችሁ ወጣቶች፣ ለጸሎት የማትቆሙትን መስታወት ፊት ለውበት ተጨንቃችሁ የምትቆሙ ወጣቶች፣ ውበታችሁ አስጨንቋችሁ ምግባራችሁ ያላስጨነቃችሁ ወጣቶች ወደ ልባችሁ ተመለሱ። ዘመን ይቀደስ፣ ዓመት ሰላም ይሁን። የአባቶቻችን የበረከት ዘመን ይምጣ። ሀገራችን የቀደመ ክብሯ፣ ህዝባችን የቀደመው ፍቅር፣ አንድነት ዳንኪራ በስቶባታል። ኢትዮጵያ ሀገሪቷ አስረሽምቺ በስቶባታል። የዚህ ዘመን ጣዖት ሰላም ያጎደለ፣ በረከት ያራቀ፣ ፍቅራችን፣ መከባበራችን፣ አንድነታችንን ያጠፋ ትልቁ ጣዖት ዘረኝነት፣ ብሔርተኝ። ሰው እንዴት ብሔር ያመልካል? እንዴት ቋንቋ ያመልካል? በዚህ ልክ ሰው እንዴት ይወርዳል? በዚህ ልክ እንዴት አእምሮና ልቡ እንዴት የጠላት የዲያብሎስ መጫወቻ ይሆን? አፈር ብሔር የለውም። እኛ ብሔር የለንም። 2018 ይቀር ከተባለ ከአገልጋዮቹም ከአማኞቹም ይቀር፣ እግዚአብሔር የበጎ ዓመት ያድርገው ከተባለ ከኢትዮጵያ ምድር መራቅ ያለበት ዘረኝነት። ዘመናችሁ በጎ፣ ዓመታችሁ የበረከት የፍቅር ይሆን ዘንድ ከክፉ ሽሹ ነው። ክፋት ጣዖት ማምለክ ነው። ክፋት ዝሙት ነው። ክፋት አብዝቶ መጠጣት ስካር ነው። ክፋት መዳራት ነው። ክፋት ውሸት ሌብነት ነው። ከዚህ ሽሹ ነው የሚለው። ያለን መስሎናል፣ ተበልተን አልቀናል። ትውልዱ መናፍቅ ሆኗል። ያለውም ምግባረ ብልሹ ሆኗል። የሃይማኖት ጉዳዩ አይደል። በትርፍ ሰዓቱ ነው ቤተክርስቲያን የሚፈልጋል።